ብዙ ባላወራ ግን ከዚህ ቀደም እፎይ ቤትም አንድ ነገር ተናግረ እኛ እንዳጠቃላይ ታላላቆችም የሚፈልጉት አጋዥ ነው እንጂ ቲፎዞ አይደለም። ቲፎዞ ሁልጊዜ የማንተን መፍጠር ልምድ ነው። በቃ ቲፎዞ መጓተት እኔ የፈለገ እኔ የዮባ ነኝ እኔ የዮባ ነኝ እኔ ፈለገ ልክ ነው ዮብ ልክ ነው አይደለም። በሐሳብ ገበያ ውስጥ የሆነችን ነገር መውሰድ ከዛ በኋላ ደግሞ እየተማሩ መሄድ ከዛ በኋላ ደግሞ ታላላቆች ለሚሰሩት ደግሞ መልካም ተግባር አጋዥ ነው። መውደድ ማለት ሲገባን ይሄው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባለን አንድነትም ይሄ ነገር ነው ምናልባት ፋንክሽናሊ ጥቅም ሊኖረው የሚችለው። ስለዚህ አሁንም ይሄ አጉል እዚሁ ኮሜንት ላይ እየተመለከትን ስለሆነ እገሌ ልደት እንደዚህ አሁን ልደትና አፎ አንድ ነን እያሏችሁ እኮ ነው። አንድነትን እየሰበኩልን ነው። ከዛ አልፎ ታላላቅ ወንድሞችም ገብተው እንደዚህ እኮ በፍቅር ሰብሰብ ብለን እኮ እየተመካከርን ነው። ይሄ የሚነግራችሁ ሁላችንም አንድ። ስለዚህ ይሄንን አንድነት የሚያደፈርስ ነገር እባካችሁ ማናችንም ከመፍጠር እንቆጠብ። የአስተሳሰብ ልዩነቶች፣ መተቻቸቶች በጣም ይኖራሉ። መተቻቸት የጠራ የጸዳ ፍክት ያለ ቆንጆ ሀሳብ እንዲፈጠር ያደርጋል እንጂ አያገዳድልም። ይህን ተጨባጭ ማድረግ በጣም ተገቢ ነው ብዬ አስባለሁ። ነገራችሁ ልደት እኮ በጣም ያላቸውን መፈቃቀር ያላቸውን መዋደድ የምር ቅድምም እኔ ተረድቻቸዋለሁ ያንን ነገር እኔ ማለት ነው። በቃ ሽምቅቅ ነው ያልኩት። እኔን አሸማቀቁኝ፣ በፍቅራቸው እኔ ተሸማቀቅኩ። እኔም ብሎ አስታራቂ ማለት እኔ እኮ በቃ ወይ ልደት ይቆጣል ወይ እፎይ ይቆጣል ብዬ ነው የምገምተው ማለት ነው። እነሱ ያወሩት ነገር ግን በጣም ነው የሚያስቀው ገና መጀመሪያው ላይ ማለት ነው። ስለዚህ ፍጹም ፍቅር፣ ፍጹም አንድነት፣ ፍጹም መከባበር ውስጣችን አለ። መቼም ይሄ ደግሞ ሊቆረፍድ አይችልም። መቼም ያ ከመተጋገዝ ለአንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከመልፋት አይከለክለን። እንደዛ አድርጋችሁ እንዳታስቡት መቼም ቢሆን። አሁንም ምናልባት ተነስቼ እኔ ኢዮባ ላይ ተቃራኒ ሀሳብ ሊኖረኝ ይችላል። ኢዮብን ግን አልወደውም ማለት አይደለም። እንዴት ነው ላልወደው የምችለው? ምክንያት አለኝ ላለመውደድ፣ ከሱ ጋር ብሬ ላለመሰለፍ ምክንያት ይኖረኛል። ስለዚህ ይሄ ነገር አይሰራም ለማለት ነው። እንዲሁ አሁን በምታዩት አንድነትና ፍቅር ነገሮች የሚቀጥሉ ናቸው። ብዙ ትግል አለብን፣ በጣም ብዙ ዘመቻ አለብን። በእነዚህ ዘመቻዎች ውስጥ አንዳችንን ጥለን መሮጥ አንችልም። ስለዚህ ፍጹም ፍቅርን አጽንተን ነው የምንሄደው። እንግዲህ ስለ ቆርጦ ቀጣዮች ልደት ነግረዋቸዋል። በጣም ያሳፍራል። አንዳንዴ ሰውን በማጋጨት ምን ትርፍ ይገኛል? ሀገራችን ኢትዮጵያን እንደው በምሁራንና በልሂቃን አስተሳሰብ እንዳትበረክትልን አድርገን ነገሮችን ዝግትግት አድርገን ይሄ መሀይማዊ የሆነ አካሄድን እየፈጠርን አንዱን ከአንዱ በማጋጨት ምን አይነት ትርፍ እንደሚገኝ አላውቅም። ሁሉም ነገር ላይ ማጋጨት፣ የብሔሩ ሳይበቃ የሃይማኖቱ ሳይበቃ የተለያዩ አይነት ስርዓት ሳይበቃ ቢሆኑ ወንድማማቾች መካከልም ልክ እንደዚሁ አይነት ቁጭ ብሎ መቀመር። አይምሯችሁን ምናልባት ለወንጌል ሀሳብ ብትጠቀሙበት ምን አለበት? እና በእውነት እናዝናለን። እርግጥ እናንተ ውስጥ ያለ መንፈስ ነው ዛሬ በእንዲህ አይነት መንገድ የሚዋረደው ብዬ አምናለሁ። እና ይሄን ነገር እናስወግድ ከመካከል። ልደትሻን እናመሰግናለን። እፎዬ ደግሞ እንደዚሁ ጽኑ ፍቅሩን ገለጽ ያርግና አንዳንድ ነገሮችን አነሳስቶ ታላላቆች ደግሞ እዚህ ጋር አሉ፣ እነሱም ደግሞ ሀሳባቸውን ይሰጣሉ። የምን ፍቅር ነው የምትለው? ልደት አናዶኝ ሳለእሱ ሳድሬ ያው ብዙም እንትን የለውም አክቹዋሊ። ምንድነው እሱ ብለው እና አይ ልደት ማይመቸኝ ሰው ነው ስላለ ምክንያቱም ጋብዞኛ አያውቅም። ያልጋበዘኝን ሰው እንዴት ነው ማመሰግነው? ሽንጤ ሸምጥጠ ተጋበዝ ስትባል ኖ ውሻ ላበላው ነው የሚጮኸው ትላለህ። ውሻ ከኋላ እየጮኸ ነው። ሚዩት ላድርግ። ያ ምንድነው እሱ ብዙም እንትን የለንም አክቹዋሊ። እኔ ፐርሰናሊ ልደት ለኔ ባለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። አይ ቲንክ ጥቂት ሰዎች ናቸው እኔ ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው። አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን። እና ለምንድነው እሱ ሜቢ በቪዲዮ ምላሽ የሰጠበት ከሆነ የመጀመሪያ ቪዲዮን አይቼ ነበረ ከአቡነ አብርሃም ጋር የተያዘ የሰጠውን አስተያየት
አቡነ አብርሃም ለእሱም አባቱ እንደሆኑ ለእኔም አባቴ ናቸው። ስለዚህ እይታው ማስቀመጥ ይችላል፣ መፍቱ ነው። እኔም እይታዬን የተሰማኝን በጊዜው አስቀምጫለሁኝ። ሰዎች በጠመዘዙበት መንገድ ባይሆንም ማለት ነው። እኔም የተሰማኝን አስቀምጫለሁ፣ እሱም የተሰማውን አስቀምጧል። ትናንትና ነው ያየሁት፣ እሱን ምንም አልመሰለኝም፣ መፍቱ ነው። ባይዜ ከአቡነ አብርሃም ጋር በተያያዘ ከልደት ይልቅ ከቴዶ ጋር በጣም ተከራክረናል። በጣም ሜቢ ቮይሶቹን ሁሉ ማስደመጥ ይቻላል። ያስቀመጣቸውን ቴዶ ብዙ ተጨቃጭቀናል ከቴዶ ጋር ማለት ነው። ከአቡነ አብርሃም ጋር በተያያዘ ለምንድን ነው እንደዚህ ያልከው ብሎኝ እንደዚህ ማለት የለብም እንደዚህ እንትን ማለት ጀስት አውርተናል አስቀድመን ማለት ነው። ላይቭ ላይ መጥቶ በኋላ እንትን ብሏል። ይህንን ስጋት ስላለሁ ኖ አንተ የራስህ አቋም አለ እኔም የራሴ አቋም አለኝ በሚለው አለፍ ነው እንጂ ማለት ነው። እና እንደዛ ነው። እኔም እጠብቀዋለ። ሰው አባቱን ነው የሚጠይቀው። አባቴ ስለሆኑ ነው የጠየኳቸው። አባቴ ባይሆኑ አልጠይቃቸውም። አባቴ ከሆኑ ደግሞ ጠይቃቸዋለሁ እኛ አሁንም ወደፊትም። ምክንያቱም አባት ከሆኑ የተሰማኝን ልጠይቃቸው መፍት ስላለኝ ማለት ነው። የሰማዩ አባታችንን እንኳን እንጠይቀዋለን ጠይቁኝ ስላለ ማለት ነው። ስለዚህ እሳቸውም አባት እስከሆኑ ድረስ እንጠይቃቸዋለን። ችግሮች ሲኖሩ እንደዚህ ስናለቅስ ዝም ካሉን ለምንድን ነው እሱ ዝም የተባልነው ብለን መጠየቅ መፍቱ ስላለን ማለት ነው። ሰዎች በሚጠመዝዙበት አንግል በዛ ውስጥ እገኛለሁ ብዬ አላስብም። እስካሁንም ነኝ ብዬም አላስብም። እንደዛ አይነት ነገሮችም ይመጡብኛልን ብዬ አላስብም። ወደፊትም ያመጣሉ ብዬም አላስብም። ሰዎች ግን ለምን እንደዛ ተረዱ ብዬ ደግሞ ሜይ ቢ መሞገት አልችልም። ምክንያቱም መፍታቸው ነውና ከዚህ ቦታ ስለሆኑ ነው እንደዛ አይነት ኢንተርፕሬቴሽን ውስጥ እንደተገባ ብዙም ባላውቀውም ማለት ነው። መፍታቸው ነው ሰዎች እንደዛ ኢንተርፕሬት ማድረግ፣ ግን ሰዎችም መከልከል ስለማልችል ማለት ነው። እንደ አንድ የቤተክርስቲያን ልጅ ግን የመጠየቅ መፍቱ ደግሞ አለኝ። ምክንያቱም እጅግ ጸያፍ ቃላቶች ለአእምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናቸዋል። ባናሰማችሁ ራሱ እንፈልግ ነበረ። እጅግ ለአእምሮ የሚሰቀጥጡ ቃላቶች ማለት ነው በክርስቶስ ላይ የተነገሩ። እንደዛ እየተጮኸ እንደዛ እየተለቀሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ የአእምሮ በሽተኛ ነው፣ ዘገምተኛ ነው ክርስቶስ፣ ሎቱ ስብሐት ጌ ነው ክርስቶስ፣ ግብረ ሰዶም ነው እየተባለ እግዚአብሔር ሕፃናትን ደፍሮ ደም በደም ያደርግ ነው የምታመልኩት፣ አምላካችሁ እንዲህ ነው እየተባለ ያ ሁሉ ቪዲዮዎችን አውጥተን ተዉት። ከኔ ጋር ፐርሰናል ባሉት ሁኔታዎችን ተዉት። በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተ ክርስቲያን የሆነች መግለጫ እንኳን እንጠብቅ ነበረ። የኔን ተዉት። ጀስ ከኔ ጋር ያለውን ከአቡነ አብርሃም ጋር ያለውን ምናምን ነገር ኬዙን ተዉትና እነኛ እንደዛ የተነገሩበትን አንዲት መግለጫ እንጠብቅ ነበረ። ያ ባለመሆኑ አስከፍቶኛል ፐርሰናሊ። ምክንያቱም ታቦት ጣውላ ነው ብለው ተናገሩ፣ ታቦት መክተፊያ ነው ብለው ተናገሩ ተብሎ መግለጫ ሲወጣ ክርስቶስ ላይ ደግሞ እንደዚህ ተብሎ ለተናገሩት መግለጫ እንኳን አለመውጣቱ እኔን ፐርሰናሊ አስከፍቶኛል። በዛ ምክንያት እንትን ያልኩት ነገር አለ። ቤቢ እናንተ ትክክል አይደለም ብላችሁ ማሰብ ትችላላችሁ፣ ማመንም ትችላላችሁ፣ መሞገትም ትችላላችሁ። እስቲል እኔ አሁንም አቋም የተመሳሳይ ነው። የእናንተን አቋም አከብራለሁ። ለምን እንደዚህ ያልክ ብላችሁ መሞገት መፍታችሁ ነው። ለምን እንደዚህ ያላችሁ ብዬ እናንተን ምጠላበትም ምንም ምልበትም የለም። ከቴዶ ጋርም ስለተነጋገርንና በሀሳብ ልዩነት ስለተላለፍን ማለት ነው። ያንኑ ነው ልደተ ቃል በኋላ ያለው ያንኑ ነው። ቴዶ እንደውም እኔ ቤት በኋላ ስለሰጋ ምንድን ያደረገው በአቡነ አብርሃም ላይ ቃላት እንዳሰነጥቁ ወደሚል ገባ ማለት ነው ቴዶ። ምክንያቱም እኔም የራሴን አቋም እዛለሁ፣ አንተም የራስን አቋም ያዝ ስለተባባል ነው ማለት ነው። ኤኒዌይስ እንደዛ ነው የቀጠልነው ማለት ነው። ያንን ከዛ በኋላ ሰዎች ለመሰንጠቅ ሲሞክሩ ከዛ በኋላ ደግሞ ልደተ ቃል በዛኛው ሲያስቀምጠው አየውና ብዙም አይ ባይሰራው አልኩና በወዴ ግን መፍቱ ነው እንደዛ መናገሩ ብዬ ዝምታ ነው የመረጥኩት። ቀጣይ ከዛ ሌላ ቪዲዮ መጣልኝ ማለት ነው። ሌላ ቪዲዮ ተላከልኝ። ምን የሚል ቪዲዮ? አረብ ሀገር የምትሰሩ ውጭ የምትሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው የምትሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ ነው የምትሰሩት። ከዛ ትንሽ ረዘም ያለ ሳቅ
የማላገጥ የሚመስል ሳቅ፣ የሆነ ንቀት የሚመስል ሳቅ አለበት። ከዛ ደግሞ መልሶ ሁላችንም አስመሳዮች ናቸው፣ አስመሳይ ነን የሚል አለው። ይሄ ደግሞ ምንድነው? እሱ አንድ ሰሞን እንትን ካልን በኋላ ሴቶችን እኛ መስግነን ነበር። አረብ ሀገር ያሉ ሴቶችን አብረውን የነበሩ ሴቶችን በደንብ አመስግነናል። ነገር ግን እኛ ካላልነው ተቃራኒ አድርገው ሴቶቹን ይንቃል። ሴቶቹን ሲያመሰግን እንኳን 11ኛ ደረጃ ላይ ነው ያስቀመጣቸው፣ ዞር ብሎ ማያያቸው ሴቶቹን የሚል ተሰርቷል። ልደተ ቃል ደግሞ በዚህኛው መጥቶ እንደዚህ ተደብቃችሁ ነው አስመሳዮች ናችሁ ምናምን ሲል እህቶቻችንን ዲፌንድ ማድረግ አለብን። ምክንያቱም የእህቶቻችንን ችግር የምናውቀው በተሻለ ሁኔታ ከልደተ ቃል እኔ ያውቃለሁኝ። ስለ እህቶቻችን ከልደተ ቃል ይልቅ እኔ ጠንቅቄ ያውቃለሁኝ። ቴዎሎጂውን ልደተ ቃል ከኔ የተሻለ ያውቃል። አንደኛ እሱ መምህርም ስለሆነ፣ በሴቶቻችን ሁኔታ ላይ ግን ከልደተ ቃል ይልቅ እኔ ያውቃለሁኝ። ምክንያቱም ምን አይነት ቻሌንጅ ሊገጥማቸው እንደሚችል በእስልምናው ላይ የተሻለ አውቃለሁ ብዬ አምናለሁኝ። እህቶቻችን ላይ ማንኛውም ነገር አታክ ከመጣ ዲፌንድ ማድረግ ደግሞ የኔ ግዴታ ይሆናል ማለት ነው። አብረውኝ ከሚሰሩ ሴቶች ላይ የሆነ አታክ ከመጣ ዲፌንድ ማድረግ ስላለብኝ አየሁትና ተናድጃለሁኝ። ግን እነግረዋለሁኝ። ልንገረው አልንገረው እያልኩ በውስጤ እየተሟገጥኩ ሳለው ሌላ ቪዲዮ አየሁኝ። በውስጥ አልነግረውም እዚሁ አደባባይ ላይ ነው የምናገረው ምናምን የሚል ቪዲዮ አየሁኝ። እንደዛ ከሆነ በውስጥ ንገረው ብለውት ወይ በውስጥ አልናገርም እያለ አደባባይ ነው የምናገረው እያለ ከሆነማ እኔም በአደባባይ ላይ ልነግረው ያስፈልጋል ማለት ነው ከሚል አንጻር ቪዲዮ ሰራሁለት ማለት ነው። እና ከኔ ጋር ምንም ፐርሰናል ችግር የለብንም። ልደት ባለውለታዬ ነው። ከብዙ ሰዎች ጋር አስተዋውቆኛል። ብዙ ጊዜም ፕሮሞሽን ሁሉ ሰርቶልኛል። እሱ መምህር ነው። እሱ የተሻለ ከኔ እንደሚያውቃቃለኝ ኤቭሪቲንግ በመጽሐፍ ቅዱስም የቆየም ነው። ንጽጽሩ ላለሙ ላይም ተናግሬዋለሁኝ። እንትን ላይም ትሁት ነው፣ ጥሩ ሰው ነው። ፐርሰናሊ ለእኔ ምንም ችግር የለበትም። እሱ ግን ሲስተሮች ጋር በተደረገው እነሱን ዲፌንድ ማድረግ ስላለብኝ ያችን እኔ የተረዳሁት እንደዛ ነው። አይ የሳኩትም እንደዛ አልነበረም። እንደዛም ሴቶችን ዲስከሬጅ ለማድረግ አይደለም ማለት ጨረስ ነው ማለት ነው። እና እንደዛ ነው። ሜይ ቢ ሙክት ካስፈለገ ሙክቱን ለእናንተ ያቀርብላችሁ። ከኔ ጋር ምንም ጠብም የለንም። ፐርሰናሊ እኔ ከማንም ጋር ደግሞ ማለት እንደዚህ እንትኑን አልፈልገውም። ጀማ ፈጥሮ መጣላትም ምናምን ነገር ብዙም አይመቸኝም ሳይሆን አልፈልግምም። ደግሞ መሆንም የለበትም የአንድ ቤተክርስቲያን ልጆች እስከሆን ድረስ ማለት ነው። ከሌና ከሌ እንደዚህ ከሌና ከሌ የሚባለው ነገር በጣም ከማይመቸኝ ነገር አንዱ ነው እና ምንም የሚያገናኘንም ነገር የለም፣ ያጣላን የለም ማለት ነው። በጣም እናመሰግናለን። ሜይ ቢ ከተቀየምክ ልደት ይቅርታ ማለት ወዳለሁ። ካስከፋው ሶሪ፣ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ኧረ እሱ ግዴታ ነው። በዛም በዚህም ብለህ እኔን እንደፈለገ መጠለስ ትችላለህ፣ እንደፈለገ መተቸት ትችላለህ። ኤኒታይም እህቶቼን ግን አታክ አደረግ ዲፌንድ አደርጋለሁ እህቶቼን። ይህንን ጠንቅቀህ እወቀው። እኔን ግን ኤኒታይም ለእኔ ባለውለታዬ ነህ። ኤኒታይም እኔን አታክ ብታደርግ ራሴን ዲፌንድ ለማድረግ አልገባም። ምክንያቱም ጥሩ ነገሮች ለእኔ ያስተዋወቀኝም ወደ ቲክቶክ አንተ ነህ ሞሮፍ ልደት እኔን አታክ አድርጓል ብዬ ራሴን ለመከላከል ወይም እንደዛ ነገሮች ልደትን አታክ ማደርግበት ምንም ሚንስ አይኖርም። እስልምና ላይ የሚሰሩ ሴቶችን ግን አታክ ካደረግ ኤኒታይም አታክ አደርግሃለሁኝ። በተረፈ ይቅርታ ካስቀየምኩ። በጣም ጥሩ። ያው አልበላሽም ምን አመጣው የሚለውን ደግሞ እኔ ልናገርና ምክንያቱም ይህንን ነገር አሁን በተነገረው መንገድ ልደት አላለውም። ያው እንዳስረዳው ቅድም እፎይም እንዳላችሁ አላለውም፣ ሊለውም አይችልም። በእውነት ይሄ ድፍረት ማንም ጋር ይኖራልን ብዬ አላስብም። የተናገረበትን አውድና አገባብ ግን በደንብ መረዳት ያስፈልጋል። አንዳንዴ
ግለሰባዊ በሆነ አይነት መንገድ የተለየ ስፍጥና ካለው ነገሩ የምትነጋገሩበት የሆነ ቋንቋ ይኖራል። ትችታዊ ቋንቋ፣ የተመረጠ ቋንቋ ማለት ነው። መጥፎ የሚባል አይደለም እሱም እና ከዛ አንጻር ግን ሁሉን ጩኸት ሁሉን ውካታ ግን ፍቅር የመጉደል አድርጎ መውሰድ ነውር ነው። እንደዛ አድርጋችሁ አትውሰዱ ለማለት ነው እና ልደት ያንንም አልተናገረም። ለሁሉ እንደው እንትን ላይ ያለ እንደዚህ ተደርጓል ምናምን በቃ አላልኩም፣ በዚህ መንገድ አልተናገርኩም ካለ ልደት በቂ ነው። ምስክር የሚሆነው ይሄ ነገር ነው እና እንደው ሰውን ለመጥመድና መንገዱን ለማሰነካከል አጉል ነገር እንትን አትበሉ። በጣም ከባዱ ነገር እዚህ ሚዲያ ላይ ያለው አጉል የቲፎዞ መንፈስ ነው። አሁንም ደግሜ መናገር ካለብኝ ማለት ነው እና በአንድ ሌሊት ንጋት አፍቃሪ፣ በአንድ ሌሊት ንጋት ጠላት የምትሆኑበት ሁኔታ አለ ብዙዎች። ይሄ ነገር በጣም ሊቃኝ ይገባዋል። ትክክል አይደለም። በጣም ከወደዳችሁ አትጥሉ። ለምን ትጠላላችሁ? እና በጣም ከጠላችሁ ደግሞ ለመውደድ ሞክሩ። ምክንያቱም ይሄ ነው ሃይማኖታዊ ትእዛዛችንም ማለት ነው እና የታዘዝነው ይህንን ስለሆነ ለመፋቀር እንሩጥ እንጂ ሰው ለመጣላት እንዴት የመጣላትን ሪቫል ለመበጠስ እንዴት ትሮጣላችሁ? እና ይሄ ባይሆን ፍጹም የተመረጠ ነው። ስለዚህ ወንድሞች መካከል ያለውን ነገር ሰምታችኋል። ፍጹም ፍቅር አለ፣ ፍጹም አንድነቱ ይኖራል። በቃ አለቀ። ያለነው አንዲት ታዛ ውስጥ ነው፣ አንዲት መጠለያ ውስጥ ሆነን ሌላ አይነት አተካራ አያስፈልግም። ዓላማችን የተሰየምንበትም ሁኔታ አንድ ነው። እነዚህ ክቡራን ታላላቅ ወንድሞች ደግሞ እንደምታውቁት በተለያየ አይነት እርሻ የተለያየ አይነት ምርት ያላቸው ወንድሞቻችን ናቸው። ምን ያክሉን ሰው እያበቁት ነው፣ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲገባ እያደረጉት ነው። ምስክር ስራቸው ነው። እኔ እንኳ በቃሌ ብናገር ያንስባቸዋል፣ እኔ የማልረባው በእነሱ አይን ማለት ነው። እና ትክክል ያልሆነ ነገር ለመፍጠር ሞክራችኋል ብዙዎች፣ ነገር ግን አልተሳካላችሁ። ምክንያቱም ይኸው እንደምታዩት እንዲህ በፍቅር ተሰብስበን ቁጭ ማለትን ችለናልና። የአስተሳሰብ ልዩነቶች ግን ሁልጊዜ እንደምለው የተሻለ ነገር ለመፍጠር መንገድ። ስለዚህ ያ አይጠላም። እንደነገራችሁ ነው። ፎይ ብቻውን ሆኖ የተቃረርናቸው ሀሳቦችን እየነገራችሁ ነው። ነገር ግን ያ የተሻለ ነገር እንዲፈጠር ያደርጋል እንጂ ወደ ተበለሻሸ ነገር ውስጥ አይወስደንም ለማለት እወዳለሁ። እግዚአብሔር ይስጥልን። እንግዲህ ክቡራን ታላላቆች እዚህ ጋር የሆነ ነገር ይሉናል። እነ ኢዮባ እንኳን ደህና መጣችሁ። ድምፃችሁን አሰሙ። በቅድሚያ አፍነን ገሌ ከማለት በፊት ከፈት እያደረጋችሁ ማይኩን ሰላምታ አቅርቡ።